ሰላም ለእናንተ ይሁን በያላችሁበት። እኔና ሶሊ በጣም ደህና ነን፣ ክብሩ ይስፋ። ኤርሚያስ ምዕራፍ 45ን እስቲ አብረን እንመልከት እና ቪዲዮ የ10 ደቂቃ ሲሆን ተረጋግታችሁ እንድትሰሙን በጌታ ፍቅር መስማት ብቻ ሲሆን ደግሞ ለሌሎች ሼር ኮፕሊንግ ዲዩት ያደረጋችሁ እንድታደርሱ በጌታ ፍቅር እንጠይቃችኋለን። ቤተሰብ እንሁን፣ ፎሎ አድርጉን ማለት ነው። በይሁዳ ንጉስ በዮአስ ልጅ በኢዮአቄም በአራተኛው ዓመት የኔር ልጅ ባሮክ እነዚህን ቃሎች ከኤርሚያስ አፍ በመጽሐፍ በጻፋቸው ጊዜ ነቢዩ ኤርሚያስ የተናገረው ቃል ይህ ነው። ባሮክ ሆይ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አንተ እግዚአብሔር በሕመሜ ላይ ልቅሶ ደግሞ አለ ይቅርታ፣ እግዚአብሔር በሕመሜ ላይ ሐዘን ጨምሮብኛል፣ ወዮልኝ፣ በልቅሶዬ ጩኸት ደክም ያለው እረፍትም አላገኘውም ብለሃል። እንዲህ በለው፣ እግዚአብሔር እንዲህ ይልሃል፣ እነሆ የሠራሁትን አፈርሳለሁ፣ የተከልኩትንም እነቅላለሁ፣ ይኸውም በምድር ሁሉ ላይ ነው። ለራስህ ታላቅ ነገርን ትፈልጋለህን? በሥጋ ለባሽ ላይ ሁሉ ላይ እነሆ ክፉ ነገር አመጣለሁ፣ አትፈልገው ይልሃል እግዚአብሔር። ነገር ግን በሄድክበት ስፍራ ሁሉ ነፍስህን እንደ ምርኮ አድርጌ እሰጥሃለሁ ይላል። እስቲ የዚህን ቃል ትንቢተ ኤርምያስ ምዕራፍ 45 ላይ ያለውን ሐሳብ አብረን እንመልከት። ሰፋ ያለ ቪዲዮ ስለሆነ ታክሳችሁ እንድትከተሉን በጌታ ፍቅር እንጠይቃችኋለን። መልእክቱ የዚህ የትንቢተ ኤርምያስ ምዕራፍ 45 ላይ ያለው ሐሳብ መልእክቱ በጣም አጭር ይመስላል፣ ነገር ግን ኃይለኛ ሐሳብ ያለበት። መልእክቱ አጭር ይመስላል፣ ግን ሐሳቡ ኃይለኛ ሐሳብ ያለበት ነው። ለነቢዩ ኤርምያስ ጸሐፊው ባሮክ ወይም ደግሞ ነቢዩ ኤርምያስ ከእግዚአብሔር መልእክትን ሲቀበል በጽሁፍ የሚረዳው ወይም ደግሞ የሚተይብለት የሚጽፍለት ሰው ባሮክ ይባላል። ባሮክ ማለት ብሩክ ማለት ነው። የተሰጠው መልእክት ለነቢዩ ኤርምያስ ለባሮክ መልእክት ያመጣለት ስፍራ ነው። ይሄ የግል መልእክት ነው። ለባሮክ በቀጥታ ለአገር አይደለም፣ ለይሁዳ አይደለም፣ ለባሮክ በቀጥታ የመጣለት መልእክት ነው። የመልእክቱ መቼት ወይም ደግሞ መቼናየት የሚለውን በንጉስ በኢዮአቄም የግዛት 4ኛ ዘመን ላይ ኢዮአቄም በ4ኛ ዓመቱ በንግስና 4ኛ ዓመቱ ላይ ነው። በይሁዳ ላይ ታላቅ ግርግርና የፍርድ ጊዜ ነበር። ቀደም እንዳልናችሁ ባሮክ ማለት ብሩክ ነው ብለናል። የኤርሚያስ ኃይለኛ መልእክቶችን ከባባድ መልእክቶችን በታማኝነት ሲጽፍ የነበረ ሰው ነው። ከነብዩ ጋር በነበረው ግንኙነት ምክንያት ከነብዩ ጋር አብሮ በአገልግሎት የተጣመረ ሰው ስለነበረ በዚህ የተነሳ መከራ የደረሰበት ስደት የደረሰበት ሰው ነው ባሮክ። ይህ 45ኛው ምዕራፍ ላይ የምንመለከተው የእግዚአብሔርን ፍርድ እንመለከታለን። እግዚአብሔር ፈራጅ መሆኑን የምንመለከትበት ክፍል ነው። ከራሱ ተጋድሎች ጋር ወይም ከራሱ የማንነት ግርግር ወይም ግብ ጋር ሲታገል የተሰማውን ተስፋ መቁረጥ ሐዘኑን ደግሞ የምናይበት ስፍራ ነው። ስለዚህ እግዚአብሔር የባሮክን ሐዘን፣ ጭንቀቱን፣ መበሳጨቱን ያለበትን ሁኔታ በቀጥታ በግሉ የተናገረውን መልእክት እግዚአብሔር በቀጥታ ለባሮክ የተናገረውን መልእክት ነው የምንመለከተው። ይህን መልእክት ስንመለከት ዛሬ እንደ እግዚአብሔር ሐሳብ እየኖራችሁ እንደ እግዚአብሔር ፍቃድ በእርሱ ውስጥ እየተመላለሳችሁ በእግዚአብሔር ሐሳብ ውስጥ ተገዝታችሁ እያላችሁ በብዙ ምክንያት ምናልባት በሰዎች ምክንያት በጊዜው ምክንያት መከራ ቢደርስባችሁ ችግር ቢመጣባችሁ ያላችሁበት ሁኔታ ውጥንቅጡ ባይመቻችሁ ብዙ ግርግር በሕይወታችሁ ላይ ቢኖር ይሄንን መልእክት ስንነግራችሁ እግዚአብሔር እውነተኛ ዳኛ ነው። ክብር ለመድኃኔዓለም ይሁን እና እግዚአብሔር እውነተኛ ዳኛና ፈራጅ ነው። ሰው ለጊዜው በብዙ ውስብስብ ምክንያቶች ዋጋ እያስከፈላችሁ በጭንቀት በመከራ ላላችሁ ሰዎች ይሄ መልእክት ለእናንተ ነውና ተረጋግታችሁ ስሙን እና ባሮክ እግዚአብሔርን በማገልገሉ ለነቢዩ ኤርምያስ ከእግዚአብሔር የተቀበለውን መልእክት በመጻፉ የከፈለው ዋጋን ነው የምንመለከተው። ስለዚህ በዚህ ዘመንም የእግዚአብሔር መልእክት ይሄ የትንቢት ቃል ይሄ እግዚአብሔር ቃል የተጻፈልን በዚህ ዘመን ላለን ለኛ በዚህ ዘመን ላለን ለቅዱሳን ለምናምን ለትምህርታችን ተጽፎልናል። ስለዚህ ከባሮክ ሕይወት እኛም እንማራለን። በብዙ አስጨናቂና ከባድ መንገድ ውስጥ ያለፋችሁ ላላችሁ ሰዎች በብዙ ስብስብ መከራ ውስጥ ያለፋችሁ ያላችሁ ሰዎች
ምናልባት በብዙ ምክንያቶች እንደ እግዚአብሔር ፍቃድ እየኖራችሁ ዋጋ እየከፈላችሁ ላላችሁ ሰዎች መልእክት አለን። ምክንያቱም ጌታ ታማኝ ነው። ጌታ ታማኝ ነው። ምናልባት ባሮክ እድገትን፣ ከፍታን፣ ክብርን ጠብቆ ነበር። ምክንያቱም ባሮክ ምሁር ነው፣ የተማረ ሰው ነው። በወቅቱ መጻፍ የሚችል ነገሮችን የሚረዳ በጥልቀት ነገሮችን የሚመለከት የሚገነዘብ ለነገሮች ሚዛናዊ እይታ ያለው ሰው፣ ራሽናል አመለካከት ያለው ሰው እንጂ ተራ ሰው አልነበረም ባሮክ። እና ከዚህ የተነሳ ከፍታ ይገባኛል፣ ክብር ይገባኛል የሚል ማንነት የነበረው ሰው ነው። ደግሞ የሚገባው ነበር። ነገር ግን እሱ ከጠበቀው ነገሮች በፍጹም በተቃራኒው ነው ሄዱት። ክብር ሲጠብቅ፣ ከፍታ ሲጠብቅ የገጠመው ነገር ባሮክ የገጠመው ተቃራኒው ነገር ነው። ባሮክ ተረጋግቶ ክብርን፣ ሞገስን፣ በረከትን ቢጠብቅም ግን የሆነው ሌላ ነው። ጥያቄ እንጠይቃችኋለን ወገኖቼ ሆይ፣ ምናልባት በህይወታችሁ ላይ ከፍታን፣ ሞገስን፣ ድልን፣ በረከትን፣ መረጋጋትን፣ መስከንን፣ የተሻለ ነገርን እየጠበቃችሁ በፍጹም በተቃራኒ ህይወታችሁ እየተከሰተባችሁ በፊት ለፊታችሁ ነገሮች በፍጹም ከጠበቃችሁት በተቃራኒው እየተከሰተ ላላችሁ ሰዎች ለእናንተ ሰዎች መልእክት አለን ማለት ነው። ስለዚህ የግል እድገትን ተስፋ አድርጎ ነበር። በግሉ ህይወቱ ሌላ ከፍታ ይጠብቅ ነበር። ነገር ግን የገጠመው ውጣ ውረድ ሌላ ነው። ጌታ ግን በነገር ሁሉ ላይ ገዢ መሆኑን የበላይ መሆኑን እንግዲህ በዚህ መልእክት ላይ የነገረው ነው። ስለዚህ ጌታ በምድራችን ላይ ዛሬ በብዙ ውጣ ውረድ ውስጥ ላላችሁ ሰዎች፣ በከባድና አስቸጋሪ ውጥንቅጥ ውስጥ ላላችሁ ሰዎች መልእክታችን እንዲህ ነው። ጌታ በዙፋኑ ላይ አለ። በዙፋኑ ላይ ያለ ብቻ ሳይሆን ጻድቅ ፈራጅ ነው። በሰዎች ማታለል፣ በሰዎች ማጭበርበር እግዚአብሔር ፍርድን አያዛባም፣ ወይም ደግሞ ነገሮች ተዛብተው ወደ ህይወታችን አይመጡም። ጻድቅ ፈራጅ ስለሆነ ትክክለኛ ውሳኔና ትክክለኛ ፍትህን፣ ትክክለኛ መልካም ነገርን ጌታ እንደሚያደርግ ማወቅ መቻል አለባችሁ። ስለዚህ በዚህ ዘመን ለባሮክ የተነገረው ነገር ታላቅነትን አትፈልግ ነው። ምክንያቱም በዚህ ምድር ላይ ሁሉ በሰው ሁሉ ላይ ክፉ ነገር ይመጣልና ታላቅነትን አትፈልገው የሚል መልእክት ነው። ምክንያቱም በዚህ ዘመን የግል ታላቅነትን መፈለግ ከባድ ስለሆነ ዛሬም በዚህ ዘመን ታላቅነትን የምትፈልጉ ሰዎች ካላችሁ የታላቅነት መንፈስ ወይም ከፍ የማለት መንፈስ ውስጣችሁ ገብቶ እየተናነቃችሁ የታላቅነት ስሜት ውስጥ ለመግባት የምትጣጣሩ ሰዎች ካላችሁ መልእክታችን የእግዚአብሔርን ፍቃድ በጥንቃቄና በማስተዋል ተከተሉ የሚል ነው። በእግዚአብሔርን ፍቃድና የእግዚአብሔርን ሐሳብ በጥንቃቄና በማስተዋል መከታተል መልካም ነው። ስለዚህ ታላቅነት ከየት አቅጣጫ ነው? በግል ስሜቶቻችን፣ በግል ፍቃዶቻችን፣ በግል ሐሳባችን፣ በግል ምኞታችን ተወስደን እዚህ ምድር ላይ በጣም ስኬታማና ውጤታማ ሆነን ነገር ግን ከልዑል አምላክ እግዚአብሔር ሐሳብ ጋር ከተለያየን በጣም ከባድ ዋጋ የምንከፍለው እኛ ስለሆነን ጥንቃቄ ያስፈልጋል ማለት ነው። በጣም ከባድ ነገር ስለሆነ ስለዚህ አምጣው ያዘው ብቻ ሳይሆን ወገኖቼ ሆይ እንዴት እግዚአብሔር በዚህ አቅጣጫ ላይ ምን ይላል የሚለውንም መከታተል በጣም ጥሩ ነው። ብዙ ነገሮች የምንመለከትባት ዓለም ስለሆነች ያዝን ስንል ልንበትን እንችላለን፣ ጨበጥን ስንል ልንረጭ እንችላለን። ወገኖቼ ተደላደልን ስንል ልንፈርስ እንችላለን። ምድር ላይ ምንም ነገር ባለበት በቋሚነት የሚቆይ ነገር የለም። ይመስለናል፣ እንመኛለን፣ እንታለላለን። ወገኖቼ ሆይ እንባዝናለን፣ እንናፍቃለን፣ እንመኛለን። እና እዛ ጋር ለባሮክ የተነገረው መልእክት የእግዚአብሔር መልእክት ለባሮክ እርጋታንና ነገሮችን በማስተዋል እንዲያይ ከግል ፍላጎቱ ወጥቶ በእግዚአብሔር ሐሳብ ላይ ተገምዶ የእግዚአብሔርን ጥበብ እየተማረ እንደ እግዚአብሔር ሐሳብ እንዲመላለስ እግዚአብሔር በነቢዩ ኤርምያስ በኩል ይመክረዋል ማለት ነው። እና እኛም በዚህ ዘመን ያለን ቅዱሳን ብዙ ማስተዋል መቻል አለብን ማለት ነው። የጊዜው ግርግርና የጊዜው ሁኔታ የጊዜው ነገር እንዳይወስደን፣ እንዳይዘርፈን፣ እንዳንሸነፍ መጠንቀቅ መቻል አለብን። ከምንም ነገር እግዚአብሔር ይበልጣል፣ ከምንም በላይ እግዚአብሔር ከኛ ጋር ነው በሚል ሐሳብ እና እውነት ልባችንን መንፈሳችንን ማስገዛት መቻል አለብን። በዛ እውነት ስንኖር አንድም አንከስርም፣ አንድም አንጎልም። ጸጋ ከእናንተ ጋር ይሁን። ቀጣዩን ቪዲዮ ተከተሉ። ሁላችሁም ብሩክ ሁኑልን። ሼር አድርጉ፣ ኮፕሊንክ አድርጉ፣ ቤታችን ተከተሉ።
ተባረኩ።